VEO3 በነፃ ላስጠቀማችሁ ነው። ለዛውም ለአንድ ወር በነፃ በአንድ ኢሜል 30 ቀን በአንድ ኢሜል 30 ቀን ኢሜል እየቀያየራችሁ ብቻ ለ30 ቀን እስከፈለጋችሁ መጠቀም ትችላላችሁ። አው ሰምታችኋል፣ በነፃ። ከዚህ በፊት እንደምታውቁት VEO3 በነፃ ብዙ ቪዲዮዎችን ጀነሬት አድርገንበት ነበረ። እንደተጀመረ አካባቢ ብዙ ፊልሞችም ተሰርተውበት ነበረ። አሁን ደግሞ በድጋሚ በነፃ በሌላ መንገድ መጠቀም ትችላላችሁ። ሰምታችሁኛል። እመኑኝ፣ ዛሬ በነፃ አንድ ቪዲዮ አብረን ጀነሬት አድርገን እናየዋለን። ወዲያ ማለት የለም፣ ቀጥታ ወደ ቪዲዮ ገባለሁ። ከዛ በፊት ግን እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን አብሩ። እንዲሁም ደግሞ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። አለበለዚያ ደግሞ ከ50 ሺህ በላይ ፎሎወርስ ያለበትን የኛን ትክክለኛው ቴሌግራም ቻናል @ገዜቲፕ ብላችሁ ማግኘት ትችላላችሁ። እንዲሁም ደግሞ ገዜቲፕ የሚለውን ከ100 ሺህ በላይ ፎሎወርስ ያለበትን የቲክቶክ ቻናላችን ላይም ቪዲዮዎችን በአጫጭሩ እንደነዚህ አይነት ቲፖች ስለሚለቀቁ እዛ ላይ መከታተል ትችላላችሁ። ወደ ቪዲዮ ቀጥታ ወደ ስልካችሁ ወይም ወደ ፒሲያችሁ ክሮም ትሄዱና ሰርች ማድረጊያው ላይ ጄሚኒ ቢዝነስ ብላችሁ ሰርች ታደርጋላችሁ። እዚህ መጀመሪያ ላይ የሚመጣላችሁ ጄሚኒ ቢዝነስ የሚለውን ኦፕሽን ክሊክ ታደርጋላችሁ። ለመጀመሪያ ጊዜ ስትከፍቱ ልክ እንደዚህ እዚህ ጋር ወርክ ኢሜል ብሎ ኢሜላችሁን ይጠይቃችኋል። ስለዚህ ኢሜላችሁን እዚህ ጋር አድ ታደርጋላችሁ ማለት ነው። ኢሜላችሁን አድ ካደረጋችሁ በኋላ ኮንቲኒው ትሉታላችሁ። እዚህ ጋር እንደምታዩት ኢሜል ያመጣላችኋል። ቅድም ያስገባችሁትን ኢሜል መልሳችሁ ታስገቡና ኔክስት ትሉታላችሁ። የኢሜላችሁን ፓስወርድ ይጠይቃችኋል። የኢሜላችሁን ፓስወርድ አስገቡለት። የኢሜላችሁን ፓስወርድ ካስገባችሁ በኋላ ኔክስት ትሉታላችሁ። እንደምታዩት ቀጥታ ወደ ውስጥ አስገብቶናል ማለት ነው። እንግዲህ ያለው ፊውቸር ይህንን ይመስላል። እኛ አላማችን አሁን ቪዲዮ ጀነሬት ማድረግ ነው። በነገራችን ላይ ቪዲዮም ፎቶም ፕሮፌሽናል በሆነ መንገድ ጀነሬት ያደርግላችኋል። ስለዚህ እዚች ጋር እንደምታዩት ቱልስ የምትላለች እሷን ክሊክ ታደርጋላችሁ። ከታች በኩል ጀነሬት ኢሜጅ ባናናቱ አለ። ከታች ደግሞ ክሬት ቪዲዮ VEO3 አለላችሁ። እኔ አሁን ቪዲዮን ስለሆነ ማሳያችሁ ቪዲዮ የሚለውን ክሬት ቪዲዮ የሚለውን ክሊክ ታደርጋላችሁ። እንደምታዩት እዚህ ጋር ቪዲዮ የሚል ኦፕሽን መጥቷል። እዚህ ጋር ቀጥታ ዲስክሪፕሽናችሁን መጻፍ ብቻ ነው ከናንተ የሚጠበቀው። አለበለዚያ ደግሞ እዚህ ጋር አድ ፋይል በሚለው ፎቶ አስገብታችሁ ዲስክሪፕሽን ሰጣችሁት ፎቶአችሁንም ወደ ቪዲዮ መቀየር ትችላላችሁ። እኔ ግን ለአሁኑ ማሳያችሁ በዲስክሪፕሽን ይሆናል። እዚህ ጋር ዲስክሪፕሽንን ላስገባለትና እንደምታዩት ጀነሬት ቪዲዮ showing people of Ethiopian dancing traditional dances ምናምን ይላል። እሱን ሰሚት እለዋለሁ። እዚህ ጋር እንደምታዩት እንግዲህ ቲንኪንግ እያለ ነው፣ እያሰበ ነው፣ እያስተዋለ ነው። ከደቂቃዎች በኋላ ቪዲዮን ቁጭ ያደርግላቸዋል። ትንሽ ታገሱ። እስከዛን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቪዲዮን ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ፣ ለሌላ ሰው ደግሞ ሼር ማድረጋችሁን አትርሱ። እንደምታዩት ከደቂቃዎች በኋላ ይህን የሚመስል ቪዲዮ አምጥቷል። እስኪ እናጫውተው። ቪዲዮ ጀነሬት አድርጎልናል እስከነ ሙዚቃው ማለት ነው። እዚች ጋር የዳውንሎድ ምልክት አለች። እሷን ክሊክ አድርጋችሁ ቀጥታ ዳውንሎድ ማድረግ ትችላላችሁ። ሌላ አንድ ቪዲዮ ጀነሬት አድርጌ ደግሞ ላሳያችሁ። በጣም ቀላል ነው፣ ምንም የሚከብድ ነገር የለውም። የፈለጋችሁትን አይነት ቪዲዮ ጀነሬት ማድረግ ትችላላችሁ። እዚህ ጋር ካልተመቻችሁ እንደምታዩት ራሱ ጀነሬት እንድታስተካክሉ ይነግራችኋል። እዚህ ጋር ማስተካከል ትችላላችሁ። እነዚህን ፕሮንት ተጠቅማችሁ፣ አለበለዚያ የራሳችሁን ፕሮንት ከታችሁ ማስተካከል ትችላላችሁ። እስኪ ወደ ሁለተኛው ቪዲዮ ልውሰዳችሁ። ሁለተኛው ቪዲዮ ጀነሬት የምናደርገው ፕሮምፕት ደግሞ ይህን ይመስላል። ጀነሬት ሾርት አኒሜት ምናምን ይልና ቶሚ ጄሪ ስታይል ምናምን ያለው የልጆች ድራማ ነው፣ ወይም ደግሞ ካርቶን ድራማ ነው የሚባለው። ቶሚ ኤንድ ጄሪ መቼም የማታውቋቸው ሰዎች አላችሁ ብዬ አላስብም። እሱን ነው ጀነሬት ለማድረግ ሞክረው። አሁንም እንደምታዩት አዝዤዋለሁ። ቲንኪንግ እያለ ነው። የተወሰነ ደቂቃ ይወስድባችኋል ጀነሬት ለማድረግ እንደ ኔትወርካችሁ። ትንሽ መታገስ አለባችሁ። ሁለተኛ ደግሞ ጀነሬት ካዘዛችሁ በኋላ እንደዚህ ቲንኪንግ ካለ በኋላ ከዚህ ውስጥ አትውጡ። ኦኬ፣ ከወጣችሁ ወይም ወደ ኋላ ከተመለሳችሁ ጀነሬት አያደርግላችሁም። ስለዚህ ታግሳችሁ እዚህ ቁጭ ብላችሁ መጠበቅ መቻል አለባችሁ ማለት ነው። ሌላኛው ቲፕ፣ እስከዛ አንድ ቲፕ ልጨምርላችሁ። ከታች እንደምታዩት እዚህ ጋር ባይናው የሚል አለ። ከታች 28 ዴይስ ይላል፣ 28 ዴይስ ይላል። ስለዚህ ይሄ ነገር የሚያልቀው ከ28 ቀን በኋላ ነው። እስከ 28 ቀን ድረስ ፍሪ መጠቀም እችላለሁ ማለት ነው። በነፃ መጠቀም እችላለሁ ማለት ነው። ከ28 ቀን በኋላ ግን
ፓኬጁን መግዛት አለብኝ ወይም ደግሞ ብር መክፈል አለብኝ ዶላር መክፈል አለብኝ ማለት ነው። ነገር ግን በጣም ቀላል ነው። ሌላ ኢሜል አስገብታችሁ ደግሞ ለ30 ቀን መጠቀም ትችላላችሁ። እኔ አሁን ከከፈትኩት 2 ቀን ነው፣ ለዛ ነው 28 ቀን የሆነው። ዛሬ 3ኛ ነው፣ ያው ገና ስላልቀየረ ነው እንጂ ዛሬ 3ኛ ቀኔ ነው ከተጠቀምኩ ማለት ነው። ስለዚህ በቀላሉ ኢሜል እየቀያየራችሁ እንደዚህ መጠቀም ትችላላችሁ ማለት ነው። በጣም እንደሚጠቅማችሁ ተስፋ አለኝ። ቅድም ሰብስክራይብ ያላደረጋችሁ ልጆች አሁን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት መጻፍ ይቻላል። እንዲሁም ደግሞ ለሌሎች ጓደኞቻችሁ ሼር አድርጉ። ቪዲዮ ይስሩ፣ ቲክቶክ ላይ ይስሩ፣ ዩቲዩብ ላይ ይስሩ፣ በነፃ ጀነሬት አድርጉ። እንዴ ተው እንጂ። እሺ ለማንኛውም ቀጣዩን ቪዲዮ እንየዋ። ሁለተኛው ቪዲዮአችን እንግዲህ እየከፈተ ይገኛል። እንደምታዩት ቶም ኤንድ ጄሪ አካል ለብሶ ከች ብሎላችኋል። እስኪ ቪዲዮ እናጫውትና እንየው። የሆነ ሃይ ኳሊቲ የያዘ የቶሚ ኤንድ ጄሪ ቪዲዮ ሰጥቶኛል። ይሄንን ነገር ብዙ እንትን እያደረጋችሁ በተደጋጋሚ እየሰራችሁ ወይም ደግሞ 4-5ቱን ጀነሬት አድርጋችሁ አንድ ላይ አያይዛችሁ አንድ ፉል ቪዲዮ መስራት ትችላላችሁ። ፕሮንት ከፈለጋችሁ ደግሞ ራሱ ጉግል ጄሚናይን ብትጠይቁት የቶም ኤንድ ጄሪ ሙሉ አንድ ሲን ወይም ደግሞ የ3 ደቂቃ ወይም የ4 ደቂቃ ፊልም የሚሆን ተከታታይ ፕሮንት ስጠኝ በቪኢኦ3 ጀነሬት ለማድረግ ፈልጌ ነው ቪዲዮ ብላችሁ ብትነግሩት ራሱ ፕሮንቱን ይሰጣችኋል። ፕሮንቱን እያመጣችሁ ተራ በተራ እየከተታችሁ ጀነሬት ማድረግ ብቻ ነው ከእናንተ የሚጠበቀው። ይሄ ቪዲዮ እንደጠቀማችሁ ተስፋ አለኝ። ሌላኛው ቅድም እንደነገርኳችሁ እዚህ ጋር የፕላስ ምልክቷን ክሊክ አድርጋችሁ እዚህ ፋይል የሚለው ላይ ፎቶ አስገብታችሁ ፎቶውን ወደ ቪዲዮ መቀየር ትችላላችሁ። ሌላኛው ቅድም ያልኳችሁ የቪዲዮ የሚለው እናጥፋና እዚች ጋር ቱልስ የምትለዋን ክሊክ ስታደርጉ ጀነሬት ኢሜጅ የሚል አለ። በባናናቱ ከጉግል ጄሚኒ የተለየ ነው ይሄ ኳሊቲው። እንዲሁም ደግሞ በጣም ሃይ ኳሊቲ የሆነ ሪል የሆነ ኢሜጅ ነው የሚሰጣችሁ። ሶ በዚህም ፎቶ ጀነሬት ማድረግ ትችላላችሁ። እንግዲህ የፎቶ ፕሮምፕቶችን የት እንደምታገኙ መቼም ታውቃላችሁ። ጋዜቲፕ የሚለው ትክክለኛው የኔ ቴሌግራም ቻናል ላይ ከሄዳችሁ ታገኛላችሁ። የኔ ትክክለኛ ቴሌግራም ቻናል ከ50,000 በላይ ተከታይ አለው። @ጋዜቲፕ ብላችሁ ታገኛላችሁ። እንዲሁም ደግሞ በቲክቶክ ብትመጡ ጋዜቲፕ ብላችሁ ሰርች ብታደርጉ እዛ ላይም ታገኙኛላችሁ። የኔ ትክክለኛው ቲክቶክ አካውንቴ ከ100,000 በላይ ተከታይ አለው በአሁኑ ሰዓት። ሶ በእነዚህ ሁሉ እኔን ማግኘት ትችላላችሁ። መልካም ጊዜ። ፒስ